ጉድሽን ሰምቼ ነው የመጣሁልሽ። ምን ትሰሪያለሽ እዚህ? እና መርፌ ሆናችሁ እኮ ነው ያስኳችሁ። አታምታኝ። እንዴት ነበር ስታሮግ የነበረው? አሳይ። ምንም ያደረኩት ነገር የለም። አንዴ ብቻ ስማኝ። ያና ቤት ምን ነው መሰለሽ? አንቺ ምን አይነት ሴተኛ ነሽ? ወይኔ እኔ ስላበቀልኩሽ ስለተለቀስኩሽ እኔን ከመሰለሽ ሸበላ ምን አተሽ ነው? ከኔ ምን አተ ሰላም ዩቲዩብ እንዴት አላችሁ? ሰላም ነው ወይ? ሁሉ ሰላም እንዴት አላችሁ? ትንሽ ያው ጥሩ ባልሆነ ስሜት ላይ ነው ዛሬ እንኳን የመጣሁት። ማለት ማፍቀሬ ልክ አይደለም ወይ ማፍቀሬ ትክክል አይደለም ወይ እስክል ድረስ የሚያደርገኝ ነገር ነው ያጋጠመኝ። የአናቤል ፍቅር ፈተና ላይ ነው የጣለኝ። ማለት በየቀኑ በደል በየቀኑ የተለያዩ ነገሮችን ነው እየተፈጠረብኝ ያለው። ዛሬ ደግሞ የሰማሁትና የደረሰኝ መልእክትና የመጣሁበት ቦታ ያስደነግጥ ነው። እንድታዩት ብዬ ይህንን ጉድ ማየትም አለባችሁ። ማለት ሁልጊዜ እኔ ብቻ ጥፋተኛ እንዳለው ስከራከር፣ ስጣላ፣ ስጋጭ ስታዩ ሜቢ እኔ ጋ ብቻ ዝም ብዬ የምጣላ ሰው እንዳልመስላችሁ ብዬ ነው። ምክንያታዊ የሆነ ነውና የደረሰኝ መልእክት እንግዲህ እዚህ ሆቴል ውስጥ ከወንድ ጋር የአናቤል እንዳለች ነው መልእክት ደርሶኝ የመጣሁት። ምን እንደበደልኳት አላውቅም። እኔ ማለት ያፈቀርኳት እንጂ ምን አደረኩ? እንደዚህ ቦታ ላይ ከወንድ ጋር የተናታል ስትገባ ሩም ውስጥ አየናት ሲሉ ወሽመጤ ነው ብጥስ ያለው። እንዴ ምንድነው በደሌ? ማለት ምን አጠፋው? ፍቅርን ባልኩ በወደድኩ ባከበርኩ ፍቅርን በሰጠው ምላሹ ለኔ ይሄ ነው? እንዴት ነው ነገርየው? ማለት እኔ ምንስ ባረጋት ነው እንደዚህ እዚህ ጋር በዚህ ያህል ደረጃ ከወንድ ጋር እኔን ብቻ የሚያሳዝን ነገር ገጥሞኛል። ይህንን ነገር አብራችሁኝ እንድታዩ ነው ዛሬ ካሜራ የከፈትኩት። ይሄ ካሜራ የሚያስከፍት ጉዳይ አይደለም። በጣም አሳፋሪ ነው። እኔ ለራሴ ስቅጥጥ ብሎኛል። ግን እንድታቀው ማለት በአይነ ቁራኛም እንደምከታተላት እንድታቀው ስለምፈልግ ነው እዚህ ጋር የመጣሁት። ኑ አብረን እንሂድና ይህንን ጉድ እናያለን። ቤተሰብ ትንሽ ስሜቴም ተቀይሯል። እዛ ጋም ገብቼ መጥፎ ነገር እንዳላረግ ራሴን ለመቆጣጠር ሁሉ አስቤያለሁ። ግን ስሜቴ ነኝ ያለሁበትም ሁኔታ ብቻ ነው ያላቅም። ኑ ጉዷን እናያለን አብረን ኑ። በሕይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል። ጊዜ ሰጠሁ ጊዜ ወስዶብኛል። የልቤ የውስጤ ክፈቹ ያናቤል ጉድሽን ሰምቼ ነው የመጣሁልሽ። ምን ትሰሪያለሽ እዚህ? ይኸው ክርና መርፌው ነው ነው ያስኳችሁ። ይኸው አንተ ነህ ባለንትኑ ና ዙር አናግረኝ። አንተ ነህ ምንድነው? ቀበቶን እየነካካ አንተ ነህ ባለንትኑ። ጭራሽ ቀበቶን ትነካለኛለህ። ክርና መርፌው ነው። ወይኔ ጉዴ! ምን በድዬሽ ነው? ከኔ ምን አተሽ ነው? አንተ ጭራሽ ያስተካክሏል። ወይኔ አንተ ምንድነው? የገዛ ሚስት እሱ ነው የሚነካው። ከኔ ምን አተሽ ነው? ምን በድዬሽ ነው? ከኔ ምን አተሽ ነው? ወይኔ ባፈቀር አይደለም። ቆይ ስማኝ። አንተ ቆይ ትስተካከልኛለህ? አንቺ ምን አይነት አውሬ ነሽ? ምንሽ ነው? አንተ ምን ልትሰራሉት? ምን ብላችሁ? እኔ ገና አንቺ ማን ነው? ቆይ ስማኝ። አንቺ ቆይ ስማኝ። ምን አተሽ ነው? ከኔ ስማኝ፣ ላስረዳ። ምን እንደተፈጠረ ላስረዳ። ሲጀምር እንደምታስበው አይደለም። ወልጋ ቤት ያዝኩሽ እኮ ሆቴል ውስጥ ያዝኩሽ ክርና መርፌ ሆነሽ። እንደምታስበው
እንደምታስበው አይደለም። ምንድነው? አንተ ምንድነው ደግሞ? ከኔ ምን አተሽ ነው? ምን አጉድዬብሽ ነው? ከኔ ምንድነው ያጣሽ? ወይኔ ጉዴ! ኧረ ምን ወሰሰኛ ነሽ አንቺ? ኧረ ምን ስማኝ ያኛው ላይ ጎትቶ ዳንኤል ውስጥ የሚሉት ጎትቶ ነይ ቤት እንሂዳለሽ ይዛኔ ወይኔ ጉዴ! ምኑን ታስረጅኛለሽ? ምንም አይደለም፣ እንደምታስበው አይደለም። ስማኝ፣ ምኑን ነው የምታስረጅኝ? ምኑን ነው የምትነግሪኝ? አንቺ አውሬ ነሽ። ቆይ ስማኝ፣ እንደምታስበው አይደለም። ስማኝ አንቺ ቆጭሽ አንገላሽ እኮ ነው። አትንኪኝ። አንተ ምን ያለ ወሬ ነው አንቺ? ይሄ ከኔ በምን ተሽሎ ነው? ይሄ ውስጥ ተከሻው ራሱ ዝም በይ እባክሽ። ወራዳ የተዋረድሽ ደግሞ ልትሆኚ ነው አንቺ። ይሄ ተከሻው ቀንድ ከመሰለ ሰውዬ ጋር ይሄ ጉንጩ ራሱ ብብት ነው የሚመስለው፣ ሳሙና የሚረሳ እኔን ከመሰለ ሸበላ ምን አተሽ ነው? ከኔ ምን አተሽ ነው? ቆይ ስማኝ፣ ሰው ምን አስነካኝ? አንቺን ነው እንጂ ይኸው ጉድሽን አየሁ። ህዝብ ይልኝ ጉድሽን። ጭራሽ ከምስቴ ጋር ኧረ ስንት አውሬ አለ! ምኑን ልስማሽ? አገኘሁሽ እኮ ክርና መርፌ ሆነሽ እኮ አገኘሁሽ እኮ። ይሄ ነው ባለ እንትኑ ይሄ ነው። ምንድነው ወንድሜ? ምንድነው? ዝም በል አይነት ነው መውጣት አፈጣለህ። አትንከው ትያለሽ እንዴ? አትንከው ትያለሽ? ያን አትንከው ትያለሽ? ምክንያቱም ምንም ማለት ሰው ነው። ምንም ባለው ስትነካኩ ደረስኳ። ተናደርሽ ያስገባው ሲል ደረሱ። ተናደርሽ። እሱ ነው አንቺ ምን አይነት ሴተኛ ነሽ? ወይኔ አትንኪኝ እንዳነኪኝ ሰውነቴን። አንቺ ቆሽሸሻል እንዳነኪኝ አንቺ። ኧረ ምን አውሬ ነሽ? ኧረ ምን አውሬ ነሽ? ኧረ ምን አውሬ ነሽ አንቺ? ምንድነው? ትተዋወቀ ምንድነው? አንተ እገልሃለሁ። አንተ ጠላቴ ነህ። የሰው ልታስገድኝ ነው። የሰው ልታስገድኝ ጭራሽ ወንድም ትጫወትልኛለህ። ወንድም ያደርጋል። ዝም በይ ያና ዝም በይ። እኔ ተወረድኩኝ። የት አለ እስኪ ለእኔ እንኳን ሳትሰጪኝ፣ አንዴ እንኳን ሳትሰጪኝ ለእኔ ይኸው ለእሱ ሰጠሽው። ወይኔ ወሰደው። ምን በድዬሽ ነው? ያስኩሽ እኮ ከወንድ ጋር። ምኑን ልስማሽ? እስኪ አውሪ እስኪ። እንደምታስበው አይደለም። አላውቀውም። ምንድነው አላውቀውም? ምንም በማላውቀው እያስደበደብሽኝ አላውቀውም። ምንድነው? ይሄው ያልኩ ነው። አላውቀውም። እኔ አንተ ዝም በል ወራዳ የተዋረድክ አንተ ወራዳ ደግሞ ጭራሽ አፍም አለ ተወራለህ። አንቺ እኮ ፍቅረኛ ነች እኮ ፍቅረኛ ጋር ክርና መርፌው ናችሁ እኮ ያስኳችሁ። ቢያንስ ለእኔ እንኳን አልሰጠሽኝም እኮ ይኸው ስከለኪኝ ስንት ጊዜ። አንተ ዝም በል ወይኔ ጉዴ! ቆይ ስማኝ፣ አንዴ ስማኝ። ቆይ ጭራሽ ታወራለህ? የሰው ሰው አለሽ ስለቀመሰው የሰው ሰው
እኔ የሰው ሰው እኔ ባዳ አንቺ ፍቅረኛ አይደለሽ እንዴ? እኮ እንደምታስበው አይደለም። ለምንድን ነው ተረጋግተህ ማሰብ? ምንድን ነው የበደልኩሽ? አላረከኝም። ቆይ ስማኝ። ወይኔ አንቺም ጎበዝ አንተም ጎበዝ። ወይኔ ቆይ እንዴት ሰጠሽ? እስኪ እንዴት ነው አሳይኝ። እንዴት ነው እስኪ ነው አታታኝ። እንዴት ነበር ስታሮግ የነበረው? አሳይኝ። እንዴት ነበር? ለምን አትሰማኝም? እንደምታስበው አይደለም። ወይኔ አፍቃሪ እንደምታስበው አይደለም። እኔም ብሎ አፍቃሪ ቀዘቀዘ። እሺ ተረጋጋና ስማኝ። ወይኔ ተረጋጋና ስማኝ። ምን ልስማሽ? ምን ብለሽ ነው እዚህ ቤት የመጣሽው? ምን ብላ ነይና ተባብላ ገብታን ያስኳችሁ እኮ እዚሁ። ይኸውልህ ወንድሜ እኔ ምንም አውቀው ታሪክ የለም። አንተዋወቅም ሁላ ሌላ ነገር አታስብ። መጀመሪያ ለምን አንቺም እንደዚህ ሆነሽ እንዲለብሰሽ አንተስ ስገባ ቀበቶን እያስተካከልክ ላረፍ ነው የመጣሁት። እኔ ላረፍ ነው የመጣሁት። እንግዳ ነኝ። ላረፍ መጣሁ። ከዛ ውጪ ማውቀው ታሪክ የለም። ወይስ የማህፀን ስፔሻሊስት ነው ልትታከም መጣ ነው? አይደለም እንደምታስበው። አንቺ አውሬ ነች። አንቺ ምን ሰው ያማሉ ላይ ታለኝ ጤነኛ አይደለም። እንዲለብሰሽ ነው ወይ ተነሽ። ያናቤል ዝም በይ። ያናቤል እንዲለብሰሽ ቆይ እሺ ቆይ ላስረዳ። ያ ጉቶ ዳኒሮስ ሲጫወትብሽ የነበረው እውነቱን ነው። ለካ እንዴ ስለተነቀስኩሽ ስላፈቀርኩሽ ቆይ አይደለም። ተረጋጋ። ያናቤል ስላፈቀርኩሽ እኔ ስላፈቀርኩሽ ስለተነቀስኩሽ ነው። ሰማኝ። ወይኔ ጉዴ። ቆይ ስማኝ። እሺ ላስረዳ። እሺ ላስረዳ። በእግዚአብሔር አንዴ ስማኝ። ወይኔ ጉዴ። እኔ ለምንድን ነው ነገሮች ቢዞሩብኝ? እኔ ምንም ሳላረግ። ቆይ ስማኝ። ቆይ አንዴ ስማኝ። የተፈጠረውን ላስረዳሽ። አንዴ ስማኝ። በእኔ ምረቱ አየሁሽ እኮ ምኑን ልስማሽ? እንደምታስበው አይደለም። ወይኔ ጉዴ። እንደምታስበው አይደለም። ይሄ ነው ለእኔ ልብ የሚገባው። ያና እኮ እንደምታስበው አይደለም። ላስረዳ። ላስረዳ። ጨካኝ ነሽ። ልቤ ላይ ፍቅር ተጫወትሽበት። ወይኔ ጉዴ። አረ ንገረው፣ አንተ ንገረው። እኔ ምን ልንገረው እኮ ምንም እንደሌለ ንገረው። እያስደበደበሽ ምኑን ነው የምናገረው? እኔ እኮ በመሀል እኮ ግራ ገባኝ። እሺ ስማኝ እና እንዳደረጋችሁ ታሳዩኝ ይሻላል። አረ ወንድሜ ምንም የተፈጠረ ነገር እንዳደረጋታቸው ቆይ እሺ ላስረዳ። ቁጭ በል ተረጋጋ። ላስረዳ። አንዴ ብቻ ነው። ቁጭ በል በቃ ተረጋጋ። ምኑን ልስማሽ? እኮ እንደምታስበው አይደለም። እንደምታስበው ነገር ምኑን ልስማሽ? አላውቅም። ስሙን እራሱ አላውቅም ማን እንደሆነ። እና አንድ ክፍል ውስጥ ወንድና ሴት ምን ይሰራል እኮ? ያው እቃው ላይ ካለ እንዴ ላምጣና ላሳየህ። ምንድነው? በልቀው ምንድነው ወንድሜ? ቀጥታ መጣልኝ ነው። ምኑ ነው? ሌላም ሰጥተሽዋል? አረ ወንድሜ እንደዛ አይደለም። ሁሉንም ለሱ ሰጠሽ። አንቺ ለምን አታሳይኝ ነው? ጨካኝ ነሽ። እንዲለብሰሽ ጭራሽ አንተ ግን ያረከው አንተ ወሬ ወንድሜ ምንም አውቀው የለም። ወሬ ምንድን ነው ያደረከው? ወንድሜ እኔ ምንም ያደረኩት ነገር የለም። አንቺ አስደበደብሽኝ አይደለ? በማላውቀው ምንድን ነው ያደረከው? ወንድሜ ያረየው እሷ ታስረዳኝ። ምንም አውቀው ነገር የለም። ምንድን ነው መሰማሽ? ያና ምን አፋለሽ አንቺ? ያና ቤት ምኑን ነው መሰማሽ? ሴት ልጅ እንደዚህ አትመጣም ነው ወንድሜ። ምኑን ነው መሰማሽ? እሺ አንዴ ቁጭ በል። ክርና መርፌ ሆነሽ አግኝቼሽ በዓይኔ በብረቱ አይቼሽ ከወንድ ጋር እኮ ነው ያዝኩሽ። ምንድን ነው? እስኪ ንገረኝ እስኪ ምንድን ነው? እሺ ምንድን ነው? አታዞርበል እንዴት ያመጣልን እቃ አምጣና አሳየው። እኔ እቃ እንደማስረክብ እንደምሸጥ ታውቃለህ።
እንደምሸት ታውቃለህ። እሱን አለሽ ተብዬ ነው የመጣሁት። አላውቀውም። ስሙ እንኳን ማን እንደሆነ አላውቅም። እንዴ ሙሉ ዴሊቨሪ ነው እንዴ የምታረጊው ታዲያ አንቺ? ሙሉ ዴሊቨሪ ነው ወይ? አይደለም። አሁንም ለምን አትሰማኝም? ምንድነው የምንሰማሽ? አይደለም ያስኩሽ እኮ አልጋ ላይ አይደለም። እንደ አልጋ ላይ አይደለም ያስከኝ። አይተሃል? አልጋ ላይ አይደለም። ቀበቶን እያስተካከለ ነበር። ወዲያ እኔ ምን አውቃለሁኝ? እኔ ምን አውቃለሁ? ዳርፍ እኮ ነው የገባሁት እኮ ምን ይንገርህ እሱ ይንገርህ። አንቺ ለምን አታስረጁም? መስራት እኔ እኮ እየነገርኩት እኮ ነው። እቃ እንደምሸጥ ታውቃለህ፣ እንደማስረክ ወሽመጤ ብጥስን ያለው እኮ ሳይሽ እኮ ሰማኝ። ወይኔ እኮ ሰማኝ። እቃ ላስረክም አደረግሽው? አደረጋችሁ? ምንም የተደረገ ነገር የለም። እንደምታስበው አይደለም። ሰማኝ። አሁን እኮ ዴሊቨሪ ብትሰሪ ይሻላል እኮ እያስረከብኩት ነው። ቆይ ንገረው። እኔ አንቺ አውጪለት። ምንድን ነው ከዚህ በኋላ የምታስገበድኝ? አውጪለት፣ አውጪና ስጪው። በአግባቡ እኮ ጠረን ማን እንኳን አላውቀውም። ምን እኮ አንቺ ጠረን አፈየው ሰጥቼ የፈረሰው ይኸው ያስረዳው። ወይ ወንድም አትናገራት። ይኸው አስረዳው። ምኑን ነው የምታስረዱኝ? እንዴት እንደገባ እንደወጣ ነው የምታስረዱኝ? ምኑን ነው የምታስረዱኝ? ወደዛ ትሄዳለህ። ለምን ወደዛ ትሄዳለህ? ማየውን ነገር ለምን ታስባለህ? ይኸው ምንድን ነው ይሄ? ይኸው ሌላ መቀየርለት ነው አይደለም? ሌላ ከዚህ አጠር ያለ ራቁት የሚያደርግ ነው። አሁን እኮ እያስረዳን ነው። አረጋ ብለህ ስማ። ይኸውልህ እኔ እንጂ በቃ ምንድን ነው ይሄ? ይሄን እኔ ላቀብል የመጣሁት ምንም ነገር አላውቀውም። ሁላ እኮ ለስራ እኮ ነው የመጣሁት። እኔ ምን አውቃለሁ? ለምን አትሰማኝ? ቤርፎት ጀመራችሁ? በዚህ ማርጋችሁ አርጋችሁ ነው ነገር የለም። ስማ እየነገረ ነው። እኔ አላውቀውም። ስራውን ከፈለክ ደግሞ አሳያለሁ። ቴሌግራም ላይ ያዘዘኝን ምናምን እኔ እየታውቀዋለሁ። አላውቀውም። እኔ እንኳን ገላሽን እኮ ጠረሩን እኮ አልቀመስኩትም እኮ አላውቀውም እኮ ገላሽ ጠረር እሱ ቀመሰው። አላውቀውም እየነገርኩህ ነው። ወንድ ልጅ አይደለ እኮ እየነገረ ነው። ወንድ ልጅ አይደለ ወይ እኮ እየነገረ ነው። ለምን አትሰማውም? ለምን አትሰማውም? ሰጠሽው? እቃውን ዴሊቨሪ ያደረኩት ነው። ይኸውና ምንም እኮ የተፈጠረ ነገር የለም። ይኸው እቃው የታዘዝኩትና ያደረስኩት አንዴ እርጉዝ ነች አንዴ ድንግል ነች ሲባል እኔ ተሰቃየሁ እኮ። እኔ ተሰቃየሁ። ማፍቀሬ ነው። ለምን የሰው ነገር ታምናለህ? ማፍቀሬ ነው። እንደዚህ ለምን የሰው ነገር ታምናለህ? እኔ መነከስ አይታይሽ ስለወደድኩሽ አይደል ወይ? ለምን የሰው ነገር ታምናለህ? ለምንድን ነው እንዲህ መባድኝ? ምን አድርግሽ ነው? ዴሊቨሪ ሙሉ ገላ ነው ወይ የሚሰጠው? አይደለም ሰማኝ። ለምን ሰው አትሰማም? ያኑ ምኑን ልስማሽ? እኔ ፍቅር ምኑን ነው? ማነው እንደዚህ ያለ? ሲጀመር እንዴ እኔ ስራዬን ታውቃለህ። ለምንድን ነው ሰው የሚልህ ነገር የምታምነው? አላውቀውም ጭራሽ ነው። እኔ አውሬ ነው ደግሞ አሁን ምኑ ከኔ ምኑ ተሽሎ ነው? አላውቀውም። ቢያንስ ከኔ እንኳን የተሻለ ሰው ቢሆን አላውቀውም። ለምን አትሰማኝም? ለምን አትሰማኝም? አላውቀውም። እኔ ስሞን እንደዚህ ያልሽኛውን ምኑን ነው ምኑን ልመልሽ? እሺ ምንም ባላረኩት ነገር እሺ እኔ ምን ላድርግ? አላውቀው። እራሱ እየነገረ ነው ሰውየው። አሳይ። ምንም ካላረግሽ ምኑን ነው ማሳየህ እንዴ? ወንድም ምንም ያደርገው ነገር እኮ የለም። ለምን አንቺ አታሳዩኝ? የተላላክነው አሳዩ። በቃ እኔ ቃፍ ቴሌግራም አሳያለሁ ከፈለክ። ምንም ያደርገው ነገር የለም። ዴሊቨሪ ስራ እንዲህ ነው እንደምትሰሪው? ምን ማለት ነው ዴሊቨሪ? እቃውን አቀበልኩት በቃ። እንዴ አላውቀውም። እንደገባው እኮ ነው መተህ እኮ እንደዚህ። እሺ ምኑን ልመን? የቱን ልመን? እንደገባው እኮ ነው። አንተ እኮ እንደገባው እኮ ነው። እኔ እኮ ሰጥቼው ልወጣ ስል እኮ ነው። ምንም እኮ እኔ እዚህ እኮ አንተ ተናገር። 2 ደቂቃ እኮ ቆይቻለሁ። እኔ እኮ ነገርኩት። እየተደበደበ 2 ደቂቃ እንኳን አልቆየሁም። 2 ደቂቃ እንኳን አልቆየሁም። እየነገርኩ ነው። አይኔን ልመን? አንቺን ልመን? እሱን ልመን? ምኑን አይንህ የምታምነው? ምንም እኮ አላየህም እንዴ? ይሄን ተጠራራል። ባሁን ነገር ለምን ራስህ ላይ ትፈጥራለህ እንዴ? እመነኝ። በቃ አሁንም እየነገርኩ ነው። እመነኝ። ያልተፈጠረ ነገር ነው። እኔ ምን አይነት እኔ ይሄን ሰሞን ምን እያጋጠመ እንደሆነ አላውቅም። ነገሮች እኔ ላይ የሚዞሩት እኔ በዚህ ፍቅር ተፈተንኩኝ እኮ እኔ። እሺ ምን ላድርግ? እሱ እየነገረ ነው። 2 ደቂቃ አልቆየሁበት። አሁን በ2 ደቂቃ እኔ ባልገባስ ምንም በማላውቀው ከተማው ላይ ያየሽ ሰው ቢቀርብኝ ከተማው ላይ ያየሽ ሰው ሁሉ ይኸው በዚህ ጋር ገባሽ፣ በዚህ ጋር ወጣሽ፣ ከወንደገነች ወረደች ይለኛል። እኔ ተሰቃየሁ። ስራ አልስራ ወይ ቁጭ ልበል? በቃ እንደሱ ይሻለኛል እንጂ እንዴ
ምኑን ልመን? አልጋ ቤት ተይዞ ሰው እንዴት ምኑን ይታመናል? አሁንም ነገርኩህ እኮ ተወው። እኔ ምንም ማላውቀው ሰው እኮ ነው። እሺ አሁንም ሰማኝ። ምንም ነገር የለም። ይኸው እየነገርኩህ ነው። ከዚህ በላይ እኔ ምን ላምጥ? እሺ ቴሌግራሙንም አሳያለሁ። ካልሆነ ደግሞ ይቅርታ በቃ ይቅርታ በቃ እኔ እንደዚህ ምንም ይኸው ይሄን ሰሞን ምን እየሆነብኝ እንደሆነ አላውቅም። ይቅርታ በቃ ተነሻለሁ እንዴ? ይቅርታ እሺ ይቅርታ እኮ ስለምወድሽ እኮ ነው። ያኑ እንዴ ተፈተንኩኝ በዚህ ፍቅር እኮ ያኑ በቃ